እሁድ ኦገስት 9 ዛሬ ከባህር ጠለል በላይ 6000 ጫማ ላይ ያለሁት። እጅግ በጣም ብዙዎቻችሁ ኢትዮጵያ ውስጥ ምን አይነት ኒች ብሰራ ያዋጣል ብላችሁኛል። 5 እጅግ በጣም አዋጭ የሆኑ ኒቾችን ነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አምስተኛው ኒች ባህል፣ ምግብና የጉዞ ታሪኮች ወይም ካልቸር ፉድ ኤንድ ትራቨል ቭሎግ። እስኪ አስቡት፣ በውጭ ሀገር የሚኖር አንድ ኢትዮጵያዊ ከስራ መልስ ማታ ቤቱ ሲገባ ምንድነው የሚናፍቀው? የሀገሩን እንጀራ፣ የቡናውን ጠረንና የሀገሩን መንገድ መመልከት። ይህ ዘርፍ ለምን አምስተኛ ላይ ተቀመጠ? ምክንያቱ የመጀመሪያው የዲያስፖራ ታዳሚ፣ በውጭ ሀገር የሚኖሩ ኢትዮጵያውያን እነዚህን ቪዲዮዎች በብዛት ስለሚያዩ የስፖንሰርና የዩቲዩብ ክፍያው እጅግ በጣም ከፍተኛ ይሆናል። ሁለተኛ ዓለም አቀፍ ትኩረት፣ የኢትዮጵያ ምግብና ባህል በውጭ ሀገር ሰዎች ዘንድ በጣም ተወዳጅ በመሆኑ የእንግሊዝኛ ሰብታይትል በማስገባት የውጭ ሀገር ተከታታዮችን በቀላሉ ማፍራት ይቻላል። ይሁን እንጂ ቁጥር 5 ላይ የተቀመጠበት ትልቁ ምክንያት ወጪና ጉዞ ስለሚጠይቅ ነው። ወደ ቁጥር 4 ስናልፍ ግን ምንም አይነት ወጪ የማይጠይቁን ዘርፍ እንመለከታለን። ቁጥር 4 ትምህርታዊ መመሪያዎችና ቀላል አሰራሮች ወይንም ሃው ቱ ቱቶሪያልስ ኢን ላይፍ ሃክ። በየቀኑ ስንቶቻችንን በዩቲዩብ ላይ ፓስፖርት ቀጠሮ እንዴት ይሞላል፣ ቴሌብር እንዴት ይሰራል፣ ወይም ቪዲዮ በስልክ እንዴት ኤዲት ይደረጋል ብለን የምንጠይቀው? ሰዎች ወደ ዩቲዩብ የሚመጡበት ሁለት ትላልቅ ምክንያቶች አሉ። የመጀመሪያው ለመዝናናት፣ ሁለተኛው ደግሞ ችግራቸውን ለመፍታት። ይህ ዘርፍ የሰዎችን የዕለት ተዕለት ችግር በመፍታት ላይ የተመሰረተ ነው። የዚህም ዘርፍ ትልቁ ሚስጥር የመጀመሪያው ሰርች ቤዝድ ትራፊክ። ሰዎች በየቀኑ የሚፈልጉት ርዕስ በመሆኑ ቪዲዮ ከተሰራ ከ1 እና ከ2 ዓመት በኋላ እይታው እጅግ በጣም ትልቅ እየሆነ ይሄዳል። ሁለተኛው ለመጀመር እጅግ በጣም ቀላል መሆኑ። የራሳችሁን ስልክ ስክሪን ሪከርድ በማድረግ ብቻ ዛሬውኑ መጀመር ትችላላችሁ። ሶስተኛ የግል ገንዘብ አስተዳደርና ቢዝነስ ወይም ደግሞ ፐርሰናል ፋይናንስ ኤንድ ቢዝነስ። በአሁኑ የኢኮኖሚ ሁኔታ እያንዳንዱ ኢትዮጵያ የሚጠይቀው አንደኛ ጥያቄ አለ። በትንሽ ገንዘብ ወይም በትንሽ ካፒታል ምን አይነት ቢዝነስ ልጀምር? ገንዘቤን እንዴት ላሳድግ? በዚህ ዘርፍ ላይ የሚያተኩሩ ቻናሎች ከፍተኛ ተቀባይነት አላቸው። ለምን ቁጥር 3 ሆነ? የመጀመሪያው ከፍተኛ ሲፒኤም። ባንኮች፣ የፊንቴክ ኩባንያዎችና የቢዝነስ ተቋማት በዚህ ዘርፍ ላይ ማስታወቂያ ለማሰራት ከፍተኛ ገንዘብ ለዩቲዩብ ይከፍላሉ። ሁለተኛው ደግሞ ታማኝነት። ለሰዎች የገንዘብና የቢዝነስ ምክር ስትሰጡ በፍጥነት የጠበቀ ግንኙነትና ታማኝነት ትፈጥራላችሁ። ቁጥር 2 ታሪካዊና ሚስጥራዊ ታሪኮች ወይም ስቶሪ ቴሊንግ ኤንድ ሂስቶሪካል ዶክመንተሪስ። ወደ አሸናፊዎቹ ተቃረብን። ቁጥር 2 ላይ ያለው ዘርፍ የሰዎችን ስሜት የመቆጣጠር ትልቅ ኃይል አለው። የሰው ልጅ ከተፈጠረ ጀምሮ ታሪክን መስማት ይወዳል። የኢትዮጵያ ህዝብ ደግሞ በተፈጥሮ የታሪክ የፍልስፍናና ያልተሰሙ ሚስጥራዊ ክስተቶች አፍቃሪ ነው። እንደ አቤል ብርሃኑ፣ የወይና ልጅ ያሉ ትላልቅ ቻናሎች በሚሊዮን እይታ የሚያገኙበትን ሚስጥር ይህ ነው። የስኬቱ ሚስጥር ወይም ደግሞ the hook and narrative arc። ቪዲዮን በመልካም አቀራረብና በጥሩ ቮይስ ኦቨር አዘጋጅታችሁ ከጀመራችሁት ተመልካች የእናንተን ቪዲዮ እስከመጨረሻው ሳይጨርስ ወይም እስከመጨረሻው ሳይመለከት በፍጹም መውጣት አይችልም። ይህ ደግሞ ዌች ታይም እንዲጨምር ያደርጋል። የዩቲዩብ አልጎሪዝም ደግሞ ከፍተኛ ዌች ታይም ያለውን ቪዲዮ ለላቀ ህዝብ ወይም ደግሞ እጅግ በጣም ብዙ ለሆኑ ሰዎች ሰጀስት ያደርጋል። ቁጥር 1 ቴክኖሎጂ፣ አርቲፊሻል ኢንተለጀንስ እና ዲጂታል ክህሎት ቴክ ኤአይ ኤንድ ዲጂታል ስኪልስ። ይህ ዘርፍ ለምን ቁጥር 1 ሆነ? ምክንያቱም እኛ የምኖረው በ2026 የቴክኖሎጂ እና የአርቲፊሻል ኢንተለጀንስ ወይም ኤአይ አብዮት ውስጥ ነው። በሺዎች የሚቆጠሩ ወጣቶች በኦንላይን ስራ መስራት፣ ኤአይ በመጠቀምና የዲጂታል ክህሎቶችን መማር ይፈልጋሉ። ነገር ግን አብዛኛው የላቀ መረጃ ያለው በእንግሊዝኛ ቋንቋ ነው። እነዚህን የቴክኖሎጂ ሚስጥሮችና የኤአይ አጠቃቀሞች በቀላል አማርኛ የሚያብራራ አካል በአሁኑ ሰዓት በሀገራችን ላይ እጅግ በጣም ትንሽ ነው። የዚህም ዘርፍ ወይም ደግሞ የዚህም ኒሽ ልዩ ጥቅሞች የመጀመሪያው ከፍተኛ ገቢም ሃይስት ሲፒኤም። በዩቲዩብ ላይ ከቴክኖሎጂ በላይ ከፍተኛ ክፍያ የሚያስገኝ ዘርፍ የለም። ሁለተኛ ፌስለስ የመስራት እድል። ፊታችሁን ሳታሳዩ በስክሪን ሪከርዲንግ እና በድምጽ ብቻ አሪፍ ቻናል መገንባት ትችላላችሁ። ሶስተኛ አጋርነት ወይም አፊሊየት ማርኬቲንግ። የተለያዩ ድርጅቶችን ሶፍትዌር እና የኤአይ መሳሪያዎችን ለተመልካዮቻችሁ በማቅረብ እነሱ ከሚገዙት ላይ አፊሊየት ማርኬቲንግ ወይም ኮሚሽን መስራት ትችላላችሁ። ከቁጥር 5 እስከ ቁጥር 1 ያየናቸው ዘርፎች እነዚህ ናቸው። አምስተኛ ባህልና ጉዞ፣ 4 ሃው ቱ ቱቶሪያልስ፣ 3 ቢዝነስ እና ፋይናንስ፣ 2 ታሪካዊና ሚስጥራዊ ታሪኮች፣ አንደኛና የመጨረሻው ቴክኖሎጂ እና ኤአይ። ዋናው ነገር አምስቱንም መሞከር ሳይሆን ለእናንተ የሚስማማውን አንዱን ዘርፍ መርጣችሁ ወጥነት ባለው መልኩ እዛ ላይ ወጥራችሁ መስራት ነው። ከነዚህ 5 ዘርፎች ውስጥ የእናንተ ምርጫ የትኛው ነው? ከታች ኮመንት ላይ አስቀምጡልኝ። እንዳያችሁት እንግዲህ አጠር ያለች ቪዲዮ ነች። ያው ምን አይነት ሲቹዌሽን ውስጥ እንዳለው ሁላችሁም ታያላችሁ። በሰፊው ደግሞ ወደፊት ይዤላችሁ እመጣለሁ። እዚህ ቶፒክ ላይ በጣም እያብራራው እያንዳንዱ ሰራላችኋለሁ። ስለዚህ እነዚህን 11 ስህተቶች የምትሰሩ ከሆነ ዩቲዩብ ቻናላችሁ ኮምፕሊትሊ ይዘጋል። እነዚህ ስህተቶች ምንድናችሁ ካላችሁን እዚህ ጋር ማስቀምጥላችሁን ቪዲዮ መመልከታችሁ እንዳረሱ። ሃስታ ላ ቪስታ